ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሀገራችንና በጎረቤት ሀገራት ያሉ ትኩስና አነጋጋሪና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በየደቂቃው የሚወጡ የፖለቲካና የጸጥታ ዲፕሎማሲ ክስተቶችን በዝርዝር የምንዳስስበት ሰዓት ነው። ወደ ዝርዝር መረጃዎቹ ከመሄዳችን በፊት የቻናላችን ቤተሰብ እየሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የመደወል ምልክቷን በመጫን ደግሞ ሁልጊዜ የምንለቃቸውን መረጃዎችን በፍጥነት እንዲደርሷችሁ እንጋብዛለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ዛሬ በምስራቅ አፍሪካ ፖለቲካ ውስጥ ትልቅ ድንጋጤን የፈጠረ ዜና ይዘንላችሁ ቀርበናል። በኢትዮጵያና በሱዳን መካከል ያለው ግንኙነት ወደ አዲስና አስፈሪ ምዕራፍ እየተሸጋገረ ይመስላል። የሱዳን መንግስት በኢትዮጵያ ድሮኖች ላይ በግዛቴ ውስጥ ጥቃት እየፈጸመ ነው ሲል ጠንካራና የመጨረሻ ማስጠንቀቂያ ያዘለ መግለጫ አውጥቷል። ይህ ክስ ተራ የድንበር ግጭት ነው ወይስ ቀጠናዊ ጦርነት የሚያመራ አደገኛ ምልክት? ዛሬ በዝርዝር እንተነትነዋለን። የሱዳን የውጭ ጉዳይና የዓለም አቀፍ ትብብር ሚኒስቴር ዛሬ አመሻሹን ያወጣው መግለጫ እጅግ ኩስተር ያለ ነው። ሚኒስቴሩ እንደሚለው ከሆነ ድሮኖቹ የመጡት ከኢትዮጵያ ግዛት መሆኑና በራዳርና በተለያዩ መከታተያ ዘዴዎች አረጋግጫለሁ ብሏል። ጥቃቱ የተፈጸመው በአንድ ወቅት ሳይሆን በተለይ የካቲት ወርና የመጋቢት ወር መጀመሪያ ቀናት ውስጥ በተከታታይ ነው። ኢላማዎቹ የተባሉት ምን እንደሆኑ በግልጽ ባይጠቀስም በሱዳን ውስጥ ካለው የእርስ በርስ ጦርነት ጋር ተያያዥነት ያላቸው ስልታዊ ስፍራዎች ሊሆኑ እንደሚችሉ ይገመታል። ኢትዮጵያና ሱዳን ላለፉት ጥቂት ዓመታት ውስጥ በሶስት ዋና ዋና ነጥቦች ቅሬታ ላይ ነበሩ። አንደኛው የአልፋሻክ የድንበር ውዝግብና የሱዳን የኢትዮጵያ መከላከያ ሰራዊት በትግራይ ጦርነት በነበረበት ወቅት ለም የነበረውን የአልፋሻክ መሬት መቆጣጠሯ ይታወሳል። ኢትዮጵያን ይህንን ወረራ ስትኮንነው ቆይታለች። ሁለተኛው የህዳሴው ግድብ ሲሆን ሱዳን ከግብጽ ጋር በመወገን በግድቡ ውሃ አሞላል ላይ ያላትን ስጋት ግንኙነቱን አሻክሮታል። ሶስተኛው የሱዳን እርስ በርስ ጦርነት በጀነራል አልቡርሃን ሳፍ በጀነራል ሄሚቲ መካከል የሚደረገውን ጦርነት ሱዳን በኢትዮጵያ አርኤችኤስ ድጋፍ ትሰጣለች በሚል በተደጋጋሚ ስትከሰስ ቆይታለች። አሁን የመጣው የድሮን ጥቃት ክስ በዚሁ የቀጠለ ጥርጣሬ አካል ሊሆን ይችላል። ሉዓላዊነቴን የማስከበር ሙሉ መብት አለኝ ሲል ምን ማለቱ ነው? ይህ በዲፕሎማሲ ቋንቋ ወታደራዊ እርምጃ ሊወስድ ይችላል የሚል ስጉር ማስጠንቀቂያ አለው። ሱዳን የኢትዮጵያን አየር ክልል ጥሳ የአጸፋ ጥቃት ልትሰነዝር ትችላለች ወይስ ጉዳዩ ወደ ተባበሩት መንግስታት የጸጥታ ምክር ቤት በመውሰድ ኢትዮጵያ ላይ ማዕቀብ እንዲጣል ተጋፋፋለች? የሱዳን መንግስት በተለያዩ መንገዶችና ስልቶች የመከላከል መብት የተጠበቀ ነው ማለቱ አማራጮችን ክፍት ማድረጉን ያሳያል። እስከዚህ ሰዓት ድረስ የኢትዮጵያ ውጭ ጉዳይ ሚኒስቴር የቀረበበትን ክስ የሰጠው ይፋዊ ምላሽ የለም። ሆኖም የኢትዮጵያ ቀደም ሲል መሰል ክሶች ሲቀርቡባት በሱዳን የውስጥ ጉዳይ ጣልቃ አልገባም የሚል አቋም ስታንጸባርቅ ቆይታለች። የፖለቲካ ተንታኞች እንደሚሉት ከሆነ ኢትዮጵያ ድሮኖቹ ከኔ አይደሉም ወይም የቴክኒክ ስህተት ነው ልትል ትችላለች። በሌላ በኩል ደግሞ በድንበር አካባቢ ያሉ የጸጥታ ስጋቶች ድሮኖችን ለመጠቀም አስገድደውት ሊሆን ይችላል የሚሉ ግምቶች አሉ። ይህ ግጭት ከተባባሰ ለአጠቃላይ ለምስራቅ አፍሪካ ቀጠና ሰላም ትልቅ ስጋት ነው። ሁሉም ሀገራት በውስጥ ችግሮች ውስጥ ባሉበት ወቅት ወደ ቀጥተኛ ጦርነት መግባት ለሁለቱም ህዝቦች አውዳሚ ይሆናል። ሱዳን ከዚህ መግለጫ በኋላ ምን እርምጃ ትወስዳለች? የኢትዮጵያ መንግስትስ ጉዳዩን በዲፕሎማሲ ለመፍታት ይሞክራል ወይስ ክሱን ውድቅ ያደርገዋል? ውድ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሱዳን የሰነዘረችው ክስ እውነታ ላይ የተመሰረተ ይመስላችኋል ወይስ የውስጥ ችግሯን ወደ ውጭ ለማላከክ የምታደርገው ጥረት? ሀሳባችሁን በኮሜንት አጋሩን። ዛሬ ያዘጋጀንላችሁ ትንታኔ ይህንን ይመስል ነበር። ዜናው ሲመነዘር ተከታትለን የምናደርስላችሁ ይሆናል።